ሄሎ ሰላም ጤና ይስጥልኝ የሸረሪት ቤተሰቦች እንዴት ናችሁ? በመጨረሻም ዌልካም ቱ ፓይተን ሲሪየስ ዊዝ ሸረሪት ኔት። ፓይተን በዚህ ቪዲዮ ሲሪየስ ፓይተንን ጀምረነዋል። የመጀመሪያው ዋት ፓይተን ምንድን ነው የሚለውን እናያለን። ከዛ ዋይ ፓይተን ለምን ፓይተን ኦኬ ለምን እና በሶስተኛ ደረጃ ዌር ፓይተን ኦኬ ፓይተን የት ልንጠቀመው እንችላለን የሚለውና የመጨረሻው ሃው ፓይተን እንዴት የሚለውን እናያለን ማለት ነው። እነዚህን አራት ጥያቄዎች እንመልሳለን ማለት ነው። እነዚህ ሶስቶቹን we will discuss in this video today። ዛሬ አሁን በዚህ ቪዲዮ ማብራራው ነው የሚሆነው። ሌላው ግን ይሄኛው ሃው ፓይተን እንዴት የሚለው in the upcoming consecutive video series የምናያቸው ነው ማለት ነው። ምክንያቱም ይሄኛው ሃው እንዴት ማለት እኮ እንዴት ነው የምንጽፈው የሚለው ስለሆነ በጣም ረጅም ጊዜ የሚፈጅ the entire ኮርሱ ማለት ነው። ስለዚህ እንደዚህ የምናየው ነው የሚሆነው። አሁን አብራችሁን ዝለቁ። ወደ መጀመሪያው what is python or what python ወደሚለው ጥያቄ ስንመጣ python is what is a computer programming language okay የኮምፒውተር ፕሮግራሚንግ ላንጉዌጅ ነው ማለት ነው። just like java c++ javascript go php and others okay እንደነዚህ ፕሮግራሚንግ ላንጉዌጆች just የኮምፒውተር ቋንቋ ነው ማለት ነው። now python ልክ እንደ c++ ልክ እንደ java ልክ እንደ php ወይም እንደ ሌሎቹ የኮምፒውተር ቋንቋ ነው ካለን ፕሮግራሚንግ ላንጉዌጅ ነው ካለን ፕሮግራሚንግ ላንጉዌጅ ራሱ ምንድነው የሚል ጥያቄ ያስነሳል ማለት ነው። a programming language is what? A formal set of rule and syntaxes that allow developer to write instruction for the computer to execute task. Okay? ኮምፒውተር የሆነ ስራ እንዲሰራልን እንፈልጋለን። ኦኬ የሆነ ስራ ታስክ እንዲፈጽምልን የሆነ ታስክ ኤግዚኪዩት እንዲያደርግልን እንፈልጋለን። ሜቢ ወርድ ፕሮሰስ ማድረግ ሊሆን ይችላል፣ ፒዲኤፍ ማንበብ ሊሆን ይችላል፣ ሙዚቃ ማዘፈን ሊሆን ይችላል፣ የባንክ ትራንዛክሽን መፈጸም ሊሆን ይችላል፣ ኢሜጅ ፕሮሰሲንግ ሊሆን ይችላል፣ ጌም ማጫወት ሊሆን ይችላል። you see there are several tasks. I can't list each and every task that done by the computers. ኮምፒውተር ሊሰሩ የሚችሏቸውን ስራዎች አሁን ዝርዝር መጨረስም አልችልም። ስለዚህ እንደዛ እንዲያደርግልን ኮምፒውተር ያንን ስራ እንዲሰራልን እንዴት ብለን እንንገረው አይደል? እንዴት ብለን እንንገረው? አይጠነቁልኛ ካልነገር ነው። ስለዚህ እንዴት እንነግረዋለን ከተባለ by using programming language ነው ማለት ነው። ኢንስትራክሽን ለሱ በመስጠት ነው ማለት ነው። a programming language is what? A formal set of rule and syntaxes የሆነ ጽሁፍ ነው። ያ ጽሁፍ ግን ዝም ብሎ ተራ ጽሁፍ ሳይሆን የራሱ ህግና ሳይንታክስ ማለት ግራመር ማለት ነው። ያን ግራመርን ተጠቅመን የምንጽፈው ህግ ያለው ሩል ነው ማለት ነው። ያ ምን ያስችለናል? ኢንስትራክሽን ለኮምፒውተሩ ምን አይነት ትዕዛዝ ማዘዝ እንድንችል የምንፈልገውን ስራ እንዲሰራልን ኦኬ ሙዚቃ እንዲያጫውትልን ሊሆን ይችላል። ስለዚህ እንዴት ነው ያንን የምናዘው? by using programming language ነው ማለት ነው። እዚህ ጋር ግን ግራ ጋብተኛል። ሙዚቃ ለማዘፈን ቪዲዮ ፕሌየር አለ፣ ጌም ለማጫወት ጌሞች አሉ፣ ወርድ ፕሮሰስም ለማድረግ ወርድ ፕሮሰሰር አለ፣ ቪዲዮ ኤዲት ለማድረግም ቪዲዮ ኤዲተር አለ። ስለዚህ ፕሮግራሚንግ ላንጉዌጅ ምንድነው? ጥሩ ጥያቄ ነው። ግን እነዚህ ሶፍትዌሮች እነዚህ አፕሊኬሽን ሶፍትዌሮች ራሱ በፕሮግራሚንግ ላንጉዌጅ ነው የተሰሩት። ገቢቶ እነዚህ ሶፍትዌሮቹ ራሱ በፕሮግራሚንግ ላንጉዌጅ ነው የተሰሩት። ዞሮ by using programming language ነው የምትሰራቸው እነዚህ ሶፍትዌሮቹን ራሱ ለመስራት ማለት ነው። it may be necessarily python ላይሆን ይችላል፣ ግን ዞሮ either c++ java whatever ሊሆን ይችላል። ዞሮ በፕሮግራሚንግ ላንጉዌጅ የተሰሩ ናቸው ማለት ነው። ስለዚህ the only way to instruct a computer to do task ኮምፒውተር የሆነ ስራ እንዲሰራ የምናዝበት መንገድ ፕሮግራሚንግ ላንጉዌጅ ነው ማለት ነው። ይሄ ወደድክም ጠላህም ይሄ እውነት ነው። ኦኬ now በሌላ አባባል in other word a programming language is what? A way to talk with computers ከኮምፒውተር ጋር የምንነጋገርበት መንገድ ነው። ምን ነው ሸዋ እዚህ ጋር ሰው አለ፣ we are human right? በሌላ ጥግ ደግሞ እዚህ ጋር ኮምፒውተርስ አለ። የተለያየ ዓለማት ናቸው። ኮምፒውተር የሚያወራው 0 and 1 everything in computer is what? Is just a 0 and 1 nothing else, binary. okay every data, video, audio, text, everything is the software itself, they are just 0 and 1 ሁሉ ነገር 0 እና 1 ብቻ። ከዚህ ውጪ የሚረዳው አንድም ነገር የሌለው በድን የሆነ እቃ ብቻ ነው እዚህ ጋር ያለው ማለት ነው። ኦኬ 0 and 1 ብቻ መረዳት የሚችል ቁስ አካል። እንደያዘራን ዋር ሂውማን እኛ ደግሞ ሰዎች ነን። you know human language የሰዎች ቋንቋ ታውቃላችሁ። ለምሳሌ እንግሊዘኛ፣ አማርኛ እንደዚህ ያያችሁት እንደሆነ
የራሳችን ሂውማን ላንጉዌጅ አለ ማለት ነው። ሁለቱም የሚግባቡ ጉዳዮች አይደሉም፣ በጣም የተራራቁ ጉዳዮች ናቸው። ይሄኛው የሚረዳው ሌላ ጣቢያ፣ ሰዎች የሚረዱት ሌላ ጣቢያ። ስለዚህ ምን ተሻለ? there is a programming language in between። ፕሮግራሚንግ ላንጉዌጆች ያቀራርቡናል ማለት ነው። they are think of a middleware ናቸው፣ መሃል ላይ ያሉ ናቸው ማለት ነው። ስለዚህ እኛ ፕሮግራሚንግ ላንጉዌጅ እንጽፋለን፣ ፕሮግራሚንግ ላንጉዌጅ ኤግዚኪዩት ይሆናል ማለት ነው። ፕሮግራሚንግ ላንጉዌጅ ኮምፒውተር የምናዝበት way of communication ነው ማለት ነው። በሱ አማካኝነት ነው ምን መስራት እንደምንፈልግ የምንነግራቸው። ልክ እንዴ ነው ከፈጣሪ ጋር በጸሎት አንግባባም እንዴ? እንደዛ በለው። ኤኒዌይስ ወደ ሌላ ጣቢያ ስናልፍ ዋይ ፓይተን፣ ለምን ፓይተን መማር አስፈለገ? ወይም በሌላ አባባል ፊቸር ኦፍ ፓይተን፣ የፓይተን ፊቸሮች አሉ። ፓይተን ምን ለየት ያደረገው የተባለ እንደሆነ የመጀመሪያው ሃይ ሌቭል ላንጉዌጅ መሆኑ ነው። ምን ማለት ነው? a programming language designed to be easy for human to read and write። ለሰዎች ለማንበብም ሆነ ለመጻፍ ቀለል የሚል ማለት ነው ሃይ ሌቭል ላንጉዌጅ ማለት ነው። abstracting away most of the hardware specific details። ኦኬ የሃርድዌር ጉዳዮች ከስር ያሉ ጉዳዮችን እኛ መጨነቅ አይኖርብንም። ኦኬ ሲፒዩ እንዴት ነው ኤግዚኪዩት የሆነው፣ የትኛው ሜሞሪ የትኛው አድሬስ ላይ ነው የኢንስትራክሽን ዳታው ምናምን የተቀመጠው። ኦኬ ፕሪንት ስንል ፕሪንት ያደርግልናል። እንዴት አድርጎ ነው ፕሪንት ያደርገው? we don't care ጀስት እኛ ፕሪንት የሚለውን ፋንክሽን መጥራት ነው። ፓይተን በራሱ ጊዜ ያደርግልናል። አብስትራክት አደረገልን ያንን ኢንተርናል ዲቴይሉን። ኦኬ ሃርድዌር ሌቭል ያንን ጉዳዩን እኛ የሚመለከተን ነገር አይደለም። እኛ የምንፈልገውን ነገር እናደርጋለን። እንዴት እንደሚያደርገው ግን we don't care፣ እዛ ጋር ማተር አናደርግም። እንዲህ አይነት ሃይ ሌቭል የሆነ እንትን ምን ይባላል? ሃይ ሌቭል ፕሮግራሚንግ ላንጉዌጅ ይባላል። እንዲያዝራህን ወደ አሴምብሊ ኢቭን ሲ ራሱ ያያችሁት እንደሆነ ሎው ሌቭል ነው የሚባለው። ኦኬ መረዳት አለብን። አርኪቴክቸራሊ ማሽኑ አንደርስታንድ ማድረግ አለብን። አሴምብሊ ሲጻፍ አሁን የሲፒዩ ኢንስትራክሽን ሴቶች መታወቅ አለባቸው። እንዴት አድርጎ ነው የሚረዳው? ከስር ያሉን ዲፔንዲንግ ኦን አርኪቴክቸር የተለያዩ ሲፒዩ አርኪቴክቸር የተለያየ እንትን ነው ያላቸው። በዛ ልኬት ያንን ገብቶን መጻፍ ይኖርብናል ማለት ነው። እዚህ ጋር ግን ሃይ ሌቭል ለኛ ቀለል እንዲል ነው ማለት ነው። በጣም ቀላል ነው ማለት ሃይ ሌቭል መሆኑ። ስለዚህ አንዱ የፓይተን ፊቸር ሃይ ሌቭል ፕሮግራሚንግ ላንጉዌጅ መሆኑ ነው ማለት ነው። ሁለተኛ ኦብጀክት ኦሪየንትድ መሆኑ። ኦኬ ኦብጀክት ኦሪየንትድ ምን ማለት ነው? ኦብጀክት ኦሪየንትድ ፕሮግራሚንግ ይዟት የፕሮግራሚንግ ፓራዳይም። ኦኬ የፕሮግራሚንግ ፓራዳይም ነው፣ የፕሮግራሚንግ ስታይል ነው። ቤዝድ ኦን ዘ ኮንሰፕት ኦፍ ኦብጀክት። ኦኬ ኦብጀክት በሚባል ኮንሰፕት እንትን የተባለ ነው which contain data and methods። በሌላ ጊዜ በሰፊው ማብራሪያው ነው የሚሆነው። ኦብጀክት ምን አለው? ዳታ እና ሜተርስ አለው that operate on data። okay and it supports the principle of encapsulation, abstraction, inheritance and polymorphism። ኦብጀክት ኦሪየንትድ ማለት is just a programming paradigm፣ የፕሮግራሚንግ ስታይል ነው። ኮድን እንዴት ነው የምንጽፈው ሲባል ሌሎችም አሉ ባይዞ ፕሮሲጀራል ፕሮግራሚንግ፣ ፋንክሽናል ፕሮግራሚንግ፣ ሎጂክ ፕሮግራሚንግ የሚባሉ ማለት ነው። ሶ እነዚህ ምንድናቸው? just the way how we write a code ማለት ነው። ኮድን እንዴት ነው የምንጽፈው ስንል እነዚህን ስታይል ኦፍ ኮዲንግ ወይም ፕሮግራሚንግ ፓራዳይም እናገኛለን ማለት ነው። እና ኦብጀክት ኦሪየንትድ ፕሮግራሚንግ ማለት የዚህ የገሃዱን ዓለም የሚያንጸባርቅ ስታይል ኦፍ ኮዲንግ ነው። ሉክ በዚህ በምንኖርበት ዓለም እኮ ነገሮች እንዳለ ኦብጀክት ናቸው። ለምሳሌ ተማሪ ብትወስዱ የተማሪ እድሜ፣ የተማሪ ስንተኛ ዓመት እንደሆነ፣ አልፏል አላለፈም የሚል there is data about ተማሪ ማለት ነው። ስለዚህ አንድ የሆነ ክላስ እንፈጥርና ከዛ ኦብጀክት እንፈጥራለን። ኦኬ እንደዛ አድርገን የገሃዱን ዓለም ሞዴል እናደርገዋለን ማለት ነው። what you call it ኦብጀክት ኦሪየንትድ ይባላል። ከዛ ኦብጀክት ይፈጥራል። አይ ነው ይሄ በእንትን ስናብራራ ነው የሚሆነው። እና ኢንካፕሱሌሽን የሚል ፕሪንሲፕል አለ። እነዚህ መሰረታዊ አራት ፋንዳሜንታል የኦብጀክት ኦሪየንትድ ፕሪንሲፕሎች ናቸው። ኢንካፕሱሌሽን፣ አብስትራክሽን፣ ኢንሄሪታንስ፣ ፖሊሞርፊዝም የሚባሉ ኮንሰፕቶችን ምን ያደርጋል ማለት ነው? ይሄ ፓይተን ይጠቀማል ማለት ነው። እነዚህን ፕሪንሲፕሎች ስላለው what we call it object oriented programming language እንለዋለን ማለት ነው። which is a good feature። ሌላው ክሮስ ፕላትፎርም መሆኑ ነው። ክሮስ ፕላትፎርም ማለት ፓይተን ራን ኦን መልቲፕል ኦፕሬቲንግ ሲስተም፣ በተለያዩ ኦፕሬቲንግ ሲስተም ላይ ራን የሚያደርግ መሆኑ ነው። ኢንክሉዲንግ ዊንዶውስ፣ ማክ ኦኤስ፣ ሊነክስ። ኦኬ በሁሉም ላይ ራን ማድረግ ይችላል ማለት ነው። በሌላ አባባል ፕላትፎርም ኢንዲፔንደንት እንላለን። ክሮስ ፕላትፎርም ወይም ፖርቴብል እንላለን። ፖርቴብል ክሮስ ፕላትፎርም
ማለት ዛር ደሴምቲንግ አንድ ነገር ነው ማለት ነው። እና አንድ ኮድ ጽፋችሁ ሁሉም ላይ ራን ማድረግ ደስ አይልም። ስለዚህ በጣም ጥሩ ፊቸር ነው ማለት ነው። ዋይ ፓይተን ለምንድን ነው ፓይተን መማር ያለብን? ይሄ አንዱ ጥሩ ነገር ነው። ኦኬ የፓይተንን ጥሩ ነገሮች እያየን ነው ያለነው። ሌላው ኢዚ ቱ ለርን ኤንድ ዩዝ ለመማር በጣም ቀላል ቋንቋ ቢኖር ፓይተን ታዩታላችሁ። ኢትስ ጀስት ስትሬት ፎርዋርድ የሆነ ነገር ነው። ሶ ፓይተን ሃዝ ሲምፕል ሳይንታክስ ዛት ኢዝ ኢዚ ፎር ቢጊነር ቱ አንደርስታንድ ጀማሪዎች ራሱ በቀላሉ ሊረዱት የሚችሉት አይነት ነው ማለት ነው። ብዙ ኮተት የለውም። ለምሳሌ በጃቫ በምናምን በሲ ፕላስ ፕላስ እንደዚህ ማአት ኮድ አንዲት ላይን ፕሪንት ለማድረግ ሄሎ ወርልድ የሚለውን ፕሪንት ለማድረግ በጣም ብዙ ላይን መጻፍ አለባችሁ። በፓይተን ግን ፕሪንት ብላችሁ ማስገባት ነው። ጀስት በአንድ ላይን አለቀ ማለት ነው። በሌሎች ፕሮግራሚንጎች ማአት የሚፈጀውን ኮተት በፓይተን በቀላሉ የምንፈልገውን ነገር ቀለል ያደርገዋል ነገሩን ማለት ነው። ስለዚህ it is easy to learn and use። ሌላው ፓይተን is both compiled and interpreted። ፕሮግራሚንግ ላንጉዌጆች they are either compiled ናቸው ወይም interpreted ናቸው። Because its source code is first compiled into bytecode which is then interpreted by Python virtual machine። ምን ማለት ነው? መጀመሪያ ሶርስ ኮድ እንጽፋለን እዚህ ጋር hello.py የሚል ፋይል ነው። ሶርስ ኮድ ማለት እዛ ስንጽፈው የምናየው ነው የሚሆነው። የፓይተን ሶርስ ኮድ እዚህ ጋር ይጻፋል ማለት ነው። በሆነ አይዲኢ እንጽፈን እና በቪዥዋል ኮድ ስቱዲዮ ሊሆን ይችላል ወይ በፓይቻርም ዋትኤቨር እንጽፋለን ማለት ነው። ከዛ ፋይሉን hello.py ብለን ሴቭ እናደርጋለን። ያ ወደ ምን ይቀየራል? ኮምፓይልድ ሆኖ ወደ ባይት ኮድ ይቀየራል። hello.pyc አክቹአሊ የተለያዩ ፓይተን ኢምፕሊሜንቴሽኖች አሉ። ሲ ኢምፕሊሜንቴሽን አለ፣ ጃቫ ኢምፕሊሜንቴሽን አለ፣ ሌሎችም የፓይተን ኢምፕሊሜንቴሽኖች አሉ ማለት ነው። እና ባይ ዲፎልት ያለው ፓይተን ሲ ኢምፕሊሜንቴሽን ነው። ስለዚህ hello.pyc የሚል ባይት ኮድ ይፈጠራል ማለት ነው። ይሄ ፋይሉ ወደዚህ ኮምፓይልድ ይሆናል። በአንድ ጊዜ ኮንቨርት ይደረጋል ማለት ነው። ከዛም በኋላ ይሄ ባይት ኮድ እንደገና ምን ይደረጋል ማለት ነው? ኢንተርፕሬትድ ኦኬ ላይን ባይ ላይን ምን ይሆናል ማለት ነው? ማሽን ወደ የሚረዳበት ወደ 0 and 1 ወደ ማሽን ላንጉዌጅ ይቀየራል ማለት ነው። 0 and 1 is just nothing but a machine language። ስለዚህ ፓይተን ምንድነው? both compiled and interpreted። ሌላው የፓይተን ፊቸር ዳይናሚካሊ ታይፕድ መሆኑ ነው። ኦኬ ዳይናሚካሊ ታይፕድ ምን ማለት ነው? variable type are determined at runtime allowing for flexible encoding ማለት ነው። ኦኬ ለምሳሌ በሲ ፕላስ ፕላስ በጃቫ ምናምን እንደዚህ ያያችሁ እንደሆነ ኢንት ኤ እኩል ይሆናል 15 እንላለን አይደል? መጀመሪያ ምን እንትን እንላለን ማለት ነው። የቫሪያብል ታይፑን እንነግርና እንትን እናደርጋለን። ኤ ሁሉ ጊዜ ምንድነው? ኢንቲጀር ነው፣ ኢንት ነው። what you call it static typed programming language ይባላል። on the other hand ፓይተን ላይ ስትመጡ ግን ኢንት ምናምን ማለት አያስፈልግም። ኤ እኩል ይሆናል 15 ወደታች ወረድ ትሉና ኤ እኩል ይሆናል ሸረሪት ኔት፣ ኤ እኩል ይሆናል የሆነ ነገር ኦኬ አንዴ ቡሊያን። ስለዚህ የቫሪያብሉ ታይፕ ምን አይነት ዴታ ታይፕ እንደሆነ ኦኬ ዲተርማይንድ አት ራን ታይም በራን ታይም ነው እንጂ የሚገለጸው ታይፑ ይቀያየራል ማለት ነው። allowing for flexible encoding ኦኬ ፍሌክሲቢሊቲ ያለው ማለት ነው። ነፃነት አለው። we need ነፃነት ኦኬ ነፃነት እንፈልጋለን ስለምትሉ ከሆነ ፓይተን is yours ማለት ነው። ፓይተን ምንድነው? ዳይናሚካሊ ታይፕድ ነው እንላለን። ሌላው በጣም ጥሩ ፊቸር ምንድነው? ኤክስቴንሲቭ ላይብረሪስ ኦኬ ፓይተን ሃዝ ሪች ስታንዳርድ ላይብረሪ ኦኬ ስታንዳርድ ላይብረሪዎችን በሌላ ጊዜ ተከታተና አሳያችኋለሁ። ስታንዳርድ ላይብረሪ ያሉ እንደ አዘርሃንድ ደግሞ ኒውመረስ ሰርድ ፓርቲ ላይብረሪ PyPy የሚል ዌብሳይት ላይ ያለላችሁ for various tasks። ስታንዳርድ ላይብረሪ ማለት መጀመሪያ python.org ላይ ዳውንሎድ አድርገን እንጭናልና ፓይተን ስንጭን አብረው የሚመጡ ፋንክሽኖች አሉ፣ ክላሶች አሉ፣ ሞጁሎች አሉ። እነዛ ክላሶች ሞጁሎች እና ፋንክሽኖች ምናምን ስታንዳርድ ላይብረሪ ይባላሉ። በቃ መሰረታዊ ዋና ነገር ናቸው። on the other hand ይሃል በቃንም ካልን ለምሳሌ ማሽን ለርኒንግ መማር የሚያስፈልግ ከሆነ የማሽን ለርኒንግ ላይብረሪዎች አሉ፣ የዲፕ ለርኒንግ ላይብረሪዎች አሉ። ኦፕንሲቪ ከፈለግን what else ለምንፈልገው ዓላማ ምንድነው የምንፈልገው? there is a library ኦኬ ተሰርቶ ተቀምጦልናል ማለት ነው። so we don't have to invent the wheel ማለት ነው። ነገሮችን ከስክራች መስራት አይጠበቅብንም። ስለዚህ በጣም ማአት ላይብረሪዎች ያሉት ስለሆነ ለምንፈልገው ዓላማ there already existed library out there የተሰራ ላይብረሪ አለን። ይሄ ምንድነው ማለት በጣም ጥሩ ጎኑ ነው ማለት ነው። በጣም ጥሩ ነገር ነው። ስለዚህ ፓይተንን ተጠቅሞ አንድ አፕሊኬሽን መስራት በጣም ቀላል ነው ማለት ነው። በዛም ፓይተንን ተመራጭ ያደርገዋል።
ሌላው ስትሮንግ ኮሚኒቲ ሰፖርት ኤ ላርጅ ኮሚኒቲ ኮንትሪቢዩት ቱ ዌልዝ ኦፍ ሪሶርስስ ቱቶሪያል ኤንድ ዶክመንቴሽን። ፓይተን በጣም ፖፑላሪቲ ያለው ማለት ስትሮንግ ኮሚኒቲ ሰፖርት ማለት ፖፑላሪቲው በጣም ከፍተኛ ነው። ያ ማለት ላርጅ ኮሚኒቲ ሪሶርስ አለን ማለት ቱቶሪያሎች፣ ዶክመንቴሽኖች በምንፈልገው አሉልን ማለት ለመተባበር ኦኬ ለመተጋገዝ የሆነ ስራ እንኳን ቢወጣ በጣም ሰፊ እንትን መኖሩ ጥሩ ነው ማለት ነው። ስለዚህ አብዛኛው ሰው የሚከተለውን ቴክኖሎጂ እንትን ማለት ጥሩ ነው። ለብቻ መገንጠል ጥሩ አይደለም እዚህ ጋር ማለት። ስለዚህ ብዙ ሰው የደገፈውን ነገር ነው መደገፍ ያለበት። ለብቻ አትንቀዥቀዥ ወዳጄ። ኦኬ ወደ ሶስተኛው ፓርት ስናርፍ ዌር ፓይተንን የት ልንጠቀምበት እንችላለን አይደለም? እነዚህ ሊስቶች ኦኬ የፓይተን ኤሪያዎች ናቸው ማለት ነው። የመጀመሪያው አርቲፊሻል ኢንተለጀንስ፣ ማሽን ለርኒንግ፣ ዲፕ ለርኒንግ። እነዚህ እንግዲህ ጆሮአችን ያልነቆሩት ነገሮች ናቸው እና ኤንዌይስ እነዚህን እንትን የምንላቸው ነው የሚሆነው። አክቹዋሊ ዳር ዲፕ ለርኒንግ ኢዝ ሳብሴት ኦፍ ማሽን ለርኒንግ ኤንድ ማሽን ለርኒንግ ኢዝ ሳብሴት ኦፍ አርቲፊሻል ኢንተለጀንስ። እንደ አምብሬላ ብላችኋት በትልቅ ይሄኛው አርቲፊሻል ኢንተለጀንስ ትልቅ እንትን ነው። በዛ ውስጥ ማሽን ለርኒንግ አለ፣ በዛ ውስጥ ዲፕ ለርኒንግ አለ። ኤንዌይ በሌላ ጊዜ እንትን የምንለው ይሆናል። ይሄን ሲሪየስ ከጨረስኩኝ ሆፕፉሊ ዊ ዊል ጎ ቱ ዛት። ኤንዌይስ ሌላው ሳይንቲፊክ ኮምፒውቲንግ። ለሳይንቲፊክ ኮምፒውቲንግ ፓይተን ይጠቅማል ማለት ነው። አይኦቲ የተለያዩ ማይክሮ ኮንትሮለሮችን ኮድ ለማድረግ ይጠቅማል። ሳይበር ሴኩሪቲ ዛሬ ላይ የተለያዩ የፔኔትሬሽን ቴስቲንግ ቱሎች የሚሰሩት በሌሎችን ፕሮግራሚንግ ላንጉዌጅ ይጻፋል፣ ግን ሜንሊ በፓይተን ማየት ትችላላችሁ። ዌብ ዴቨሎፕመንት ዌብ አፕሊኬሽን የሚሰሩ የተለያዩ ፍላስክ፣ ጃንጎ እንደውም ጃንጎ በእኔ እዚህ ዩቲዩብ ላይ አለላችሁ በነገራችን ላይ ማየት ትችላላችሁ። the most popular የሆነ ዌብ አፕሊኬሽን ፍሬምወርክ ነው ማለት ነው። እና ሌላው ዴስክቶፕ አፕሊኬሽን ኦኬ የዴስክቶፕ ስታንዳርድ አፕሊኬሽን ለመስራት ያስችላል ማለት ነው። ጌም ዴቨሎፕመንት ኦኬ የተለያዩ ጌሞችን ለመስራት ብትፈልጉ ፓይተን ኢዝ ዩርስ። አውቶሜሽን ኤንድ ስክሪፕቲንግ የተለያዩ አውቶሜት መደረግ የሚችሉ የሆነ ስክሪፕት ጽፉና ኦኬ ተደጋግመው የሚሰሩ ስራዎችን ምን ማለት ትችላላችሁ ማለት ነው አውቶሜት ማድረግ። ጀስት ለምሳሌ ድግግሞሽ የሆነ ስራ ካለባችሁ የሆነ ስክሪፕት ጽፉና ጀስት ራን በምትፈልጉ ሰዓት ማለት you don't have to do every day ተመሳሳይ ታስክ። እንደዛ ማድረግ አይጠበቅባችሁም፣ አውቶሜት ማድረግ ትችላላችሁ። እሱ ብቻ አይደለም ኔትወርኪንግ። ዛሬ የሲስኮ እንትን ብታዩ እኮ ካሪኩለማቸው ላይ ምን አለ ፓይተን ፕሮግራሜቢሊቲ በሚል እንትን ፓይተን አለበት ማለት ነው። ስለዚህ ይሄን ብቻ ሳይሆን ሌሎችም ቦታዎች ላይ ፓይተን እየመጣ ነው። ስለዚህ አትሊስት ከነዚህ ባንዱ ውስጥ as long as you are in IT በአይቲ ዓለም ውስጥ ካላችሁ ከነዚህ አንዱ ውስጥ መሆናችሁ አይቀርም፣ ግዴታ ነው ማለት ነው። ስለዚህ everybody should learn Python ለማለት ነው። I think እዚህ ጋር ባቆመው ይሻላል። Have a nice day guys.